አዶናይን ቀስቅሸበት 12 ሰው ነው የተገኙ እነሱም ትግሬዎች ናቸው እና ጉራጌዎች የተገኙ ማንንም አማራ አዶናይ ጋር አልገባም አረብ ፈታል ብልኝ እረግጠዋለሁ ገና ቀጥላል ይሄ እዚህ ጋር እንግዲህ የብሔር ጉዳይ አይደለም የሆነ በቃ ሂዩማኒቲ ነው እዚህ ጋር ሁሉም ነው የተገኘው ብዬ አስባለሁኝ እንደኔ እስቲ በዛ ቦታ ላይ የነበራችሁ ሰዎች እውነት ሞጣ እንደሚለው ነው የተፈጠረው ነገር ምን ነበር እስቲ በደንብ አብራሩልን ደውዬ ዘው ላይ ማየት ወስላለሁ እኔ ተቀላችሁ ደውዬ እዛው ማየት እችላለሁ አይመጣው እንዴ እኔ ማየት ፈለኩኝ እዛ ያለ ሰው ስንት ሰው አለ ብዙ ሰው አለ ውስጥ እኮ during the race አይዞሽ ገለቴ አይዞሽ በቃ ምን እናርግ በቃ ምንም ማድረግ አይቻልም አዶናይ ዝግጅት እንዴት 50 ሰው ብቻ ተሄዳላችሁ አከሰራችሁት ይላል እውነት እንደዛ ነው የነበረው ትላላችሁ እንግዲህ በመቶች የሚቆጠሩ ብዙ ሰዎች እንደተገኙ አይቻለሁ ምናልባት እንግዲህ እዚህ ጋር የሰው ማነስ ብዙ ኖቲስ ያደረግንበት ምክንያት ምንድነው እሱ አዳራሹ በጣም ሰፊና ትልቅ ነው 2000 ሰው የሚይዝ አዳራሽ ነው 2000 ሰው ማለት እንግዲህ በጣም ትልቅ አዳራሽ ነው ማለት ነው ለትልቅ እንግዲህ ታላላቅ ፕሮግራሞች ሲካሄዱ የሚያዝ አዳራሽ ነው አዶናይ ይሄን አዳራሽ በድፍረት ነው ያዘው እንግዲህ ያው ለሱም እንግዲህ በቂ የሚሆን ኦዲየንስ መጥቷል ብዬ አስባለሁ እናንተ ምን ትላላችሁ በዚህ ላይ ናሳ ከዛ አንፃር የመጣ ነው እንጂ አይ ነው እኮ ነገ እኮ ይደርሳል እኮ ግን አንዳንዴ በጣም ኦቨር ስትወጂ አይነጋልሽም ነው እና ይሄን ወዘው ያየሽ እንደዛ ከዛ የመጣ ነው እንጂ ከሞዴል የመጣ ነው ጀስት ከፍቅር የመጣ ነው ጀስት በፖዚቲቭ ሰጅ እሺ እንጂ በሌላ ነገር አትሰኝ ኤኒዌይስ ዳና ኤክሳይትድ ሆኛለሁ አልዋሽም ከዛ አይ ብርሃነ አይታየም ደስ ይላል በጣም ይታያል ያ ይኸውልሽ እንዴት እንደሚያምር ይውሽ የገቡ ነው እንዴ ታዲያ የገቡ ነው ሴኩሪቲ አለ ኦፍ ኮርስ እንዴ አንቺ ታዲያ የቱ ጋር እንዳለን ታውቂያለሽ ማሬ ጃኒ እንግዲህ የተለያዩ ሰዎች ላይቭ እየገቡ ሲደውሉላት ነበር ይሄ እንግዲህ ፕሮግራሙ ከመጀመሩ በፊትና አዶናይ ወይም ደግሞ የፕሮግራሙ መሪዎች አጠቃላይ በመግባት በነበሩበት ሰዓት ላይ ነው እንግዲህ እታባ ናሳ አብረን እንብላ እያለ ነው እንግዲህ
እንግዲህ ፕሮግራሙን ደስ በሚል በዚህ አይነት ኢነርጂ ጀምሮ ነበረ። እንግዲህ አዶናይ በኋላ ላይ እንግዲህ ያው እንደተጠበቀው አይነት ብዙ ሰው ባይገኝም ግን ካሉት ሰዎች ጋር በጣም ቆንጆ የሆነ ኮሚኒኬሽን እና አታችመንት የነበረው በጣም ሁሉም ደስተኛ የሆኑበት ፕሮግራም እንደነበረ ከፕሮግራሙ በኋላ እንግዲህ በሰፊው እየተናገሩ ነበር። እንግዲህ እንዲህ ድምቅ ያለ አሪፍ ፕሮግራም ነበር ያሳለፈው። ከዚህ በላይ ምን እንደፈለጉ አላውቅም። እንግዲህ ምን እንዳንጨረጨራቸው ሌሎቹ እኔ በርቀት ነበር በቃ ወላ ይመስለኛል ድምጻቸው የማልቀስ የሲቃ ድምጽ ነበር ብታይ 70 ዓመቴ ነው አሉ እና በቃ በጣም ነው ብታይ አዶናይን የሚወዱት በስማ አራባመታቸው መጡ ነው የሚወደው ሰው እናንተ ትልቅ ትንሹ እኔ የሰባ ምናምን ዓመት አሮጊት አይደለሽ ምን አሮጊት ነው አሜን አሜን ቴንክ ዩ ናቲ ቴንክ ዩ ለአቤተኞች እሰይ እሱ ራሱ ኢነርጂ በልጦት ምንድነው የፈጠርኩት አለ መጨረሻ ላይ እንግዲህ ከፕሮግራሙ በፊት የነበረ የትሬኒንግ ታይም ነች። እንግዲህ ከዚህ ሁሉ ትሬኒንግ እና ከዚህ ሁሉ ልፋት በኋላ ነው እንግዲህ ሰው ማክበር ነው። እንግዲህ ይሄ ሌላ ነገር አይደለም። ቀድሞ ተዘጋጅቶ ስቴጁን አጀስት አድርገው በዚህ ልክ ሳውንድ ሲስተም እንደዚህ መዘጋጀቱ በጣም ደስ የሚልና የታቀደበት ነገር መሆኑ ያሳያል። በጣም ደስ የሚል ነው። Once I patch it to its own channels from the DJ, and this will be different level. Sir. አዳራሽ ውስጥ ተገኝቶ መጀመሪያ ላይ እንግዲህ ከፕሮግራሙ በፊት ትሬኒንግ እያደረገ ነው የሚገኘው። እዚህ ጋር በሰፊው እንግዲህ ስቴጁን መለማመድ ነው የያዘው። ብዙ ሰው እንዳለ እንግዲህ ራሱን እያሰበ እየሳለ እንግዲህ አዳራሹ እንደሞላ በዚህ ልክ ነው እንግዲህ ትሬን እያደረገ ወይም ደግሞ እንዴት ነው ሙሉውን መድረኩን ሃንድል ማድረግ ያለብኝ እያለ ትሬን ሲያደርግ የነበረው። ሰላም ጤና ይስጥልኝ እንደምን አላችሁ? አሁን እንግዲህ ፕራክቲስ እያደረግን እንገኛለን። ማይክ እዚህ ጋር ተሰክቶ ይገኛል። ኦ ማይ ጋድ ሶ ኤክሳይትድ He tries. Come on. Coming down DJ. Motivational music. I don't see anything coming down. Shipping you in DJ. Yeah, I don't see anything coming up. Now I do. እንኳን በሀበሻ ደረጃ ነጮቹም እንግዲህ ታላላቅ የሚባሉ አርቲስቶች ናቸው እዚህ አዳራሽ ላይ ትልልቅ ፕሮግራሞቻቸውን ያቀረቡትና የተለያዩ ሞቲቬሽናል ስፒከሮችም እንግዲህ በጣም ታዋቂ የምንላቸው ታላላቅ ሰዎች ናቸው በአሜሪካ ይሄን አዳራሽ ማግኘትና አመቻችተው ወይም ደግሞ ኦዲየንስ ኖሯቸው እዚህ ቦታ ላይ ተገኝተው መድረክ ላይ ስራዎቻቸውን ያቀረቡት። አዶናይ እንግዲህ እንደሚለው ትልቅ ታሪክ ነው የተሰራው። እንደኔ አዶናይ ፕሮግራም ተጠናቀቀ። አዶናይ ፕሮግራም ላይ እንግዲህ አይ ቲንክ የተጠበቀውን ያክል ሰው አልመጣም። ግን ቢሆንም መረዳትና ማወቅ ያለብን አዶናይ ፈርቀዳጅ ነው። ለዚህ ጉዳይ ፈርቀዳጅ አዳራሽ አይተው ፕላን አድርገው ሞቲቬሽናል ስፒኪንግ የሰውን ስሜት ለመቀስቀስ ለማበረታታት የመጀመሪያው አዶናይ ይባላል። Here we are, man. The newest motivational speaker, as they call it. Motivational speaker, Mr. The way I walk, what do you think? Yeah. እንግዲህ እንደምታውቁት ወደዚህ ሀገር ከመጣሁ ጀምሮ በጣም ብዙ ትራውማ እኔ በጥሼዋለሁ።
definitely ስለዚህ በዛ ማለት ፊር ኦፍ ጃጅመንት እንዴት ነው የበጠስኩት ልንገራችሁ። ቶሮንቶ እያለሁ ማንም ሀበሻ ሳያቀኝ ያደረኳቸው የእብድ የሆኑ ስራዎች ማለት ነው።